ሰላም ጤና ይስጥልኝ ውድ ተመልካቾች እንዴት ናችሁ? እንዴት ከረማችኋል? ዛሬ እንግዲህ በቴሌግራም ላይ እና አንዳንድ ደግሞ ስልካችሁ ላይ ብታደርጓቸው ይጠቅማሉ ብዬ የማስባቸውን ነገሮች ነው ልነግራችሁ ወደዚህ የመጣሁት ማለት ነው። ወደ መጀመሪያው ነገር ስናልፍ ማለት ነው ቴሌግራም እንግዲህ አዳዲስ አፕዴቶችን አስተዋውቋል በዚህ ጁን ላይ ማለት ነው። አዳዲስ ነገሮችን አስተዋውቋል። ከነሱ ውስጥም አንደኛው ዳይሬክት ሜሴጅ ይባላል ማለት ነው። ዳይሬክት ሜሴጅ እንዴት ነው? ለምሳሌ ቴሌግራም ላይ ትገቡና የግሩፕ የቻናሎች ላይ ለቻናሉ ባለቤት ቀጥታ የሚደርሰውን ሜሴጅ መጻፍ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር አንድ ግሩፕ ቻናል ከፍቼ ላሳያችሁ። ይሄንን ቻናል ከፈትኩኝ ዜን ያው እዚህ ጋር እንደምታዩት እዚህ ጋር ቻናሉ ላይ እናንተ አድሚን ስላልሆናችሁ መጻፍ አትችሉም። ስለዚህ ምንድነው ማድረግ የምትችሉት? እዚች ጋር የቻናሉ ሎጎ ያለችበት ጋር ትገባላችሁ። ከዛ በኋላ እዚህ ጋር እንደምታዩት የሜሴጅ መጻፊያ ምልክት አይነት አለች። እሷን ስትነኩ እቺኛዋ ማለት ነች። እሷ ጋር ስትነኩ ቀጥታ ለቻናሉ ባለቤት የሚደርስ ሜሴጅ እዚህ ጋር መጻፍ ትችላላችሁ። መጀመሪያ ግን ጆይን አድርጉ የሚል ነገር ይመጣል። እሷን ጆይን ካደረጋችሁ በኋላ ይሄ የሜሴጅ መጻፊያው ቦክስ ክፍት ይሆናል ማለት ነው። ዋቴቨር ዩ ዋንት። ከዛ በኋላ እዚህ ጋር ጽፋችሁ ቀጥታ ለቻናሉ ባለቤት ዲኤም ማድረግ ትችላላችሁ ማለት ነው። ዳይሬክት ሜሴጅ መጻፍ ትችላላችሁ ማለት ነው። አንደኛው ይሄንን ያስተዋወቁት ቴሌግራም ግሩፖች። ሌላ ደግሞ ቮይስ ስትሪም ለምሳሌ ቮይስ በምትልኩበት ሰዓት ለተለያዩ ግለሰቦች ማለት ነው። ምናልባት ቮይስ በምታደርጉበት ሰዓት የተለያየ ድምጾች መሀል ላይ ሊገቡባችሁ ይችላሉ። እነሱን ቆርጣችሁ የምትፈልጓትን ፓርት ብቻ ለመላክ ብትፈልጉ እንዴት ታደርጋላችሁ የሚለውን ነው ማለት ነው። እዚህ ጋር ምን ላሳያችሁ? ኦኬ እዚህ ጋር አንዱ ሜሴጅ ላይ ልግባና ላሳያችሁ። እሺ ይሄኛው ጋር ገባሁኝ። ከዛ በኋላ እዚህ ጋር ቮይስ የማደርገውን ነገር ያው እቺ የቮይስ ምልክቷን ጫን ብዬ ይዤ ነው ቮይስ ሜሴጅ ምልከው ማለት ነው። ምንድነው የማደርገው? እቺን ቮይስ ፖዝ እለዋለሁ ማለት ነው። ፖዝ ካልኩት በኋላ ይሄው እዚህ ጋር ትሪም ማድረጊያ መጣልኝ ማለት ነው። ለምሳሌ እዚህ አካባቢ ሌላ የማልፈልገው ሜሴጅ ገብቷል ብዬ ባስብ እዚች ድረስ እቆርጠውና ይሄንን ሜሴጅ ከዛ በኋላ እዚች ጋር የሴንድ ምልክቷ አለች። ሴንድ ስላት የቆረጥኳት ትቀርና የምፈልገው ፓርት ብቻ ይሄዳል ማለት ነው። ሁለተኛ ከረዘመባችሁም ቮይስ ስታደርጉ እንደዚህ ቆራርጣችሁም መላክ ትችላላችሁ። ሁለተኛው ቴሌግራም ያስተዋወቀው ነገር ይሄንን ነው ማለት ነው። ሌላው እዚሁ ቻናሎች ላይ እንግባና ቻናሎች ላይ ምን አምጥተዋል? ለቻናሉ ባለቤት የተለያዩ ጊፍት መስጠት ትችላላችሁ። ይኸው እዚህ ጋር ለምሳሌ የተለያዩ ጊፍቶች አሉ። የምትፈልጉትን ጊፍት ነክታችሁ ስታር ካላችሁ ያው በስታር ነው ጊፍት መስጠት የምትችሉት ማለት ነው። አሁን ለምሳሌ ይሄኛው ጊፍት ስንት ቫልዩ አለው? 15 ስታር አለው ማለት ነው። ስታር ካላችሁ ቴሌግራማችሁ ላይ ያንን ስታር ከገዛችሁ በኋላ 15 ስታር ቆርጦ ለዚህኛው ቻናል ባለቤት ይልካል ማለት ነው። እዚች ጋር መታችሁ ኦኬ ነው የምትሉት ማለት ነው። በሶስተኛነት ያስተዋወቀው እነዚህን ቼንጆች ነው ማለት ነው ቴሌግራም ላይ። ሌላው ከዚህ በፊት የምታውቁት ሊሆን ይችላል። ለምሳሌ ይጠቅማችኋል ብዬ አስባለሁ። ይሄኛው ለምሳሌ ለዚህ ሰው እኔ ያለውበትን ሎኬሽን መላክ ብፈልግ ሎኬሽንን ያለውበትን ሎኬሽን ልኬ ከዛ በኋላ እሱም ሎኬሽኑን አብርቶ በዛ ሎኬሽን መሰረት ቀጥታ ወደ እኔ እንዲመጣ ብፈልግ ያለውበትን አድራሻ ለመናገር ነው። እዚች ጋር የፋይል አታች ማድረጊያ ምልክቷን እሷን እነካለሁኝ። እስከዛ በኋላ እዚች ጋር ሎኬሽን የምትል ነገር አለች። ሎኬሽን የምትለዋን እነካታለሁኝ። ከዛ እንትናችሁን ማብራት ይጠበቅባችኋል ማለት ነው። ሎኬሽናችሁን ማብራት ይጠበቅባችኋል። እዚህ ጋር ኦንሊ ዚስ ታይም ልበለውና ላሳያችሁ እናንተ። ከዛ ኤኔብል ጂፒኤስ ይለኛል። ኦኬ ኤኔብል አልኩት። ከዛ በኋላ በቴሌግራም ይመለሳለሁ። ከዛ በኋላ ኦኬ ሴንድ ኦኬ ሼር ማይ ሎኬሽን እዚች ጋር የምትለዋለች። አፕዴትድ ኢን ዘ ሪል ታይም አስ ዊ ሙቭ
ምናልባት አሁን ከዚህ ተነስቼ አሁን ካለሁበት ቦታ ላይ ተነስቼ ወደ ሌላ ቦታም ስንቀሳቀስ ማፑ ይከተለኛል ማለት ነው። ያንን የፈለገው ሰው ቀጥታ በማፑ ተመርቶ እኔ ያለሁበት ድረስ መድረስ ይችላል ማለት ነው። እችን እነካለሁኝ። ከዛ በኋላ እችን ከነካሁኝ በኋላ እዚህ ጋር ቹዝ አድርግ ይለኛል። ቹዝ ፎር ሃው ሎንግ ይሄ ሰው ዊል ሲ ዩር አካውንት ሎኬሽን ኢንክሉዲንግ ዌን ዘ አፕ ኢዝ ክሎዝድ። አፑ ክሎዝድ በሚሆንበት ሰዓት አሁን ለምሳሌ እስከ 15 ሚኒት ድረስ ያለሁበትን አኩሬት ሎኬሽን እንደዚህ ለምልክለት ሰው ማየት ይችላል። እስከ 1 ሰዓት ድረስ ቆይ ማለት ይችላለሁ። ፎር 8 አወር ኦር ደግሞ አንቲል አይ ተርን ኢት ኦፍ ይሄኛውን እስከምዘጋው ድረስ ቆይ ማለት ይችላለሁ። ከዛ በኋላ እችን ሼር ማድረግ ነው ማለት ነው። እችን ሼር ሳደርግ ይሄው ሎኬሽንን ቀጥታ ለዛ ሰው ላከልኝ ማለት ነው። ከዛ በኋላ ይሄን ሎኬሽን ከፍቶ ያ ሰው ወደ እኔ የሚመጣው ሰው ቀጥታ መምጣት ይችላል ማለት ነው። እንግዲህ ይሄንን ይመስላል ማለት ነው። ሌላ ስልካችሁ ላይ ብታደርጉት ምናልባት ይጠቅማችኋል ብዬ የማስባቸው ነገሮች አሉ። እነሱን ሼር ላድርጋችሁና ቪዲዮን ጨርሳለሁ ማለት ነው። የመጀመሪያው ነገር ያው ሁላችንም የምንቸገርበት ነገር ነው። ስቶሬጅ ፉል ሲል ስልካችን ላይ ማድረግ ከምንችላቸው ነገሮች ውስጥ አንዱ ፕሌይ ስቶር ውስጥ እንገባና ፕሌይ ስቶር ውስጥ ገብተን ከዛ በኋላ የኢሜይል ምልክታችን ያለችበትን አንዴ እነካታለን። ዜን እሷን ከነካን በኋላ ሴቲንግ የምትለዋ ከታች አለች። ሴቲንግ የምትለዋን እነካታለሁኝ። ከዛ በኋላ ከላይ ጄኔራል የምትለዋን እነካታለሁኝ። ጄኔራል የምትለዋን ከነካሁት በኋላ እዚች ጋር አውቶማቲካሊ አርካይቭ የምትለዋለች ማለት ነው። ይሄንን በማድረግ አውቶማቲካሊ አርካይቭ እንለዋለን። ይሄንን በምናደርግበት ሰዓት የማንጠቀማቸውን አፕሊኬሽኖች ዴሊት ያደርጋቸዋል። ዴሊት ካደረጋቸው በኋላ ግን አፖች ውስጥ ያሉትን የተለያዩ ፋይሎቻችንን ግን ይይዛቸዋል ማለት ነው። ከዛ ያንኑ አፕ በተመሳሳይ ጊዜ በምንጭንበት ሰዓት እነዛ አርካይቭ ውስጥ የተቀመጡት ዳታዎቻችን ይመለሳሉ ማለት ነው። ወደ አፑ ይመለሳሉ ማለት ነው። ለምሳሌ ምናልባት ለሜሴጂንግ የምትጠቀሙት አሁን ለምሳሌ እናንተ ከዋትሳፕ ሌላ የምትጠቀሙ ከሆነ ዋትሳፕን ብታጠፉት ኦር ደግሞ ቫይበርን ብታጠፉት ሜሴጆቻችሁ ምናምን ነገር እዚህ ይቀመጣሉ ማለት ነው። እንዲሁ በተመሳሳይ ለሌሎችም አፕ የሚሰራ ነገር ነው። መልሳችሁ እንትኑን አፕሊኬሽን በምትጭኑበት ሰዓት የሚመለስ ይሆናሉ ማለት ነው። ዳታዎቹ ግን ስልካችሁ እንዳይጨናነቅ ስቶሬጅ ፉል እንዳይሆን፣ ምክንያቱም ማንጠቀማቸው ነገሮች ከሆኑ ስልካችን ውስጥ ባይቀመጡ ይሻላል ማለት ነው። ዳታዎቹን አስቀምጦልን አፑን ቢያጠፋልን ስፔስ እናገኛለን ስልካችን ላይ ማለት ነው። ይህንን ብታደርጉ እንደ አማራጭ የስልካችሁን ቶሎ እንዳይሞላ ያግዛችኋል ማለት ነው። ሌላው በአንድ ጊዜ ብዙ አፕ ለማጥፋት ብትፈልጉ ምንድነው የምታደርጉት የሚለውን ስናይ ከዚች ጋር ባክ ብለን እንውጣና እዚች ጋር የኢሜል ምልክት ወር ደግሞ ሎጎ ምልክቷ ጋር እንሄድና ማኔጅ አፕ የምትላለች ከላይ በኩል ያለችዋ ማለት ነች። ማኔጅ አፕ የምትለዋን ነካና ዜን ኦቨርቪው እና ማኔጅ የሚሉ አሉ ከላይ። ማኔጅ የምትለዋን ነካታለሁ ማለት ነው። ከዛ በኋላ እዚህ ጋር አሁን ለምሳሌ የማልፈልጋቸው አፕሊኬሽኖች ካሉ ሰሌክት አድርጌ ያው የምናውቀው የለመድነው አለ የማንፈልጋቸውን አፖች አፑ ላይ ቀጥታ ሄደን ፕሬስ አድርገን አንኢንስቶል ማድረግ ነው ማለት ነው። ይሄኛው ግን በአንዴ ማንፈልጋቸው ብዙ አፕሊኬሽኖች ቢኖሩ ከዛ እንደዚህ ካደረኩኝ በኋላ እዚህ ጋር ያለችዋን የዴሊት ምልክቷን መጫን ነው ማለት ነው። እዚህ ጋር ደግሞ ያው ምን ያህል ፋይሎችን እንደመረጥኩኝ 9 አፕ ሰሌክትድ ሆነዋል ይለኛል። እንዳለ አጠቃላይ የያዙት የስፔስ መጠን 3.3 ጂቢ ነው ማለት ነው። በአንዴ ማንፈልጋቸው ካሉ እንደዚህ አንዴ ዴሊት ማድረግ እንችላለን ማለት ነው። ይሄን ብታደርጉ ጥሩ ነው። ሌላው ስለ ኖቲፊኬሽን ልንገራችሁ። ለምሳሌ የተለያዩ ሜሴጆች ከተጻጻፍናቸው ላይ ለምሳሌ ከቴሌግራም ሊሆን ይችላል፣ ሜሴንጀር፣ እንዲሁም የተለያዩ ሶሻል ሚዲያዎች አይነት የሜሴንጀር አፖች እዛ ላይ የተጻጻፍናቸው ነገሮች ከጊዜ በኋላ እኛ ወይ ደግሞ በአዘር ሳይድ ያለው ሰውዬ ሊያጠፋው ይችላል ሜሴጁን ማለት ነው። እነዛን የጠፉትን ነገሮች መልሰን ማግኘት እንኳን ብንፈልግ ምን ማድረግ እንችላለን የሚለውን ነው። እዚች ጋር ሴቲንግ ላይ ትገባላችሁ።
ሴቲንግ ላይ ከገባችሁ እዚህ ጋር ኖቲፊኬሽን ብላችሁ ትጽፋላችሁ። እዚች ጋር መጥቶልኛል። ኖቲፊኬሽን የምትለዋን እነካታለሁኝ ማለት ነው። ዜን እሱን ከነካሁኝ በኋላ ኖቲፊኬሽን ላይ ገባሁኝ። ዜን አድቫንስድ ሴቲንግ፣ ከዛ በኋላ ሂስትሪ የምትለዋን እንፈልጋለሁ ማለት ነው። ኖቲፊኬሽን ሂስትሪ የምትለዋለች። ከዛ በኋላችን ኦን ሳረጋት ኖቲፊኬሽናችን ሂስትሪያችንን ሙሉ ኖቲፊኬሽን ላይ ያስቀምጥልናል ማለት ነው። ሶ የተደለቱ ሜሴጆችን ከዛም ላይ ቢደለቱ እዚህ ላይ መተን ማየት እንችላለን ማለት ነው። እነዚህ ነገሮች እንግዲህ ብትጠቀሟቸው ጥሩ ናቸው ብዬ ያሰብኳቸው ፎን ትሪኮች ናቸው። ስልካችሁን እንደዚህ አድርጋችሁ ብትጠቀሙበት በሙሉ አቁሙ ትጠቀሙታላችሁ ማለት ነው ስልካችሁን። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበረ። ከወደዳችሁት ቪዲዮውን ላይክ ማድረግ አትርሱ። ቻናሌ ከተመቻችሁ ደግሞ ሰብስክራይብ አድርጉኝ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ቻው።